ጠጅ ሚስጥሩ ምን እንደሆነ ታውቃለህ? ጌሾ ላይ ነው። ጌሾ አጥንት ያጠነክራል። አሁን ስትሰነዝር ያለ አይደል ፓንቹ ጥርስ ምናምን ታራግፋለህ። እዚህ ውስጥ ነው ሚስጥሩ። አሁን ይሄን ጠጣህ አይደል? ሪንግ ላይ ወድቀህ ስትነሳ ያዞራል አይደል? አሁን ደግሞ ይሄን ከጠጣ አስፋልት ላይ ነው የምትፈጠፈጠው። ድንጋይ ደግሞ ጥሩ ነው። ወይ ድንጋይ ሆነ ትቀራለህ ወይ ደግሞ ትለምዷል። ጠጣ። ይሄም ልጅ ቢጠጣስ ምን አለ? ተሱናም ጣንት እስቲ ቆይ አንተን ትንሽ እስኪመጣ ነው። አንተ ጠጣ እስከዛ። ወንድሜ ምክሬን ስለሰማ ከዛሬ በኋላ ከጎኑ ሆኜ ጠንክሬ ምን ነው እኔን አይዞ በርታ፣ እኔም እንደዚህ ነው ይልም። አዎ ያስብላሉ። ቆንጆ ነው ብለኸኛል አይደል? አዎ በጣም አሪፍ። ወንድማማችነት አየህ፣ ወንድማማች መሆን እንደዚህ ነው። ስትሮንግ ያር። አዎ አንድ ቤት መታፈግ አይደለም፣ እንደዚህ ወጣ ብለን። አረ ክፍሌ ሰብስክራይብ ብርቅ ነው እንዴ? ክርስትና አባቴ ራሱ ላይክ አድርጎኛል ባለፈው። እንዴ እኔ እዛ ቤት አልገባም አልኩ። በቃ ምን ችግር አለው? እኔ እኮ በጣም ነው የምወድሽ። እኔ ለአንቺ ስል ከአራት ያፎቅ ራሱ በፈጠፈጥ። እንዴ ምን ሆነ ነው? እግዚአብሔር የቆመ መኪና ራሱ ቢገጨኝ በጣም እኮ ነው የምወድሽ። አሁን እቺን ያልካት ምን ለማለት ፈልገ ነው? አሁን ምንድነው የምንጠብቀው? እዚህ ጋር ጽጌ አትመጣም? በቃ እንግባና ቀለበት ስላረክ እኮ እንግባ። ቤት አንድ አፍታ ገብተን በቃ ቤት ገባ። ልብስ አወለቅን፣ አለቀ።